አብዛኞቻችሁ የቀን ውሏችሁን በእንግሊዘኛ አውሩ ስትባሉ ጣሪያውን ሌሎቻችሁ ደግሞ ቃስቶ እንደዚህ ማድረግ ደግሞ ከዚህ ጋር የሆነ ቃ ታነካላችሁ ታረጉትን ነገር አታውቁም እና እስከ መቼ ዛሬ 4 ወይ ያሳያችኋለሁ። የመጀመሪያው always በመጠቀም፣ ሁለተኛው ደግሞ usually ምትራ በመጠቀም፣ ሶስተኛ ደግሞ sometimes በሚለው ቃል፣ አራተኛ ደግሞ never። ኦኬ የመጀመሪያው ወይም አንደኛው always አይደለ? always ሁሌ ማለት ነው። ስለዚህ ሁሌ የምታደርጉትን ነገር እንዳለ መጠቀሙት በምንድነው? I always ብላችሁ በverb one። ለምሳሌ I always brush my teeth። I always ብዬ verb one ከታለው ማለት ነው። እበላለው ከሆነ eat እዛች ጋር ኦኬ። እጠጣለው ከሆነ drink፣ እሄዳለው ከሆነ go። ሁለተኛው ደግሞ usually የምትለዋለች። usually ማለት ምን ማለት ነው? አብዛኛውን ጊዜ ማለት ነው። always ሁሌ ሲሆን usually ደግሞ አብዛኛውን ጊዜ። አብዛኛውን ጊዜ ምንድነው የምታደርጉት? እሱንም I usually ዘጋ I always ያለው የነበረው እዚህ ጋር I usually ብላችሁ verb one። ለምሳሌ I usually drink tea። አብዛኛውን ጊዜ ምን አደርጋለሁ? ሻይ እጠጣለሁ። አሁንም usually ብላችሁ በverb one። I usually sleep late at night። ኦኬ ሶስተኛው ማን ነው? sometimes። sometimesን እንደዚሁ I sometimes call my friends። I sometimes go to work late እያላችሁ አንዳንዴ የምታደርጉትን ነገር በsometimes ማለት ነው። The fourth one ደግሞ መቼ የማታደርጉትን ነገር ኦኬ I never እያላችሁ የምትናገሩት I never drink alcohol። አልኮል አልጠጣም መቼ I never insult my family። መቼም አልሳደብም ቤተሰቦቼን እያላችሁ ነው ማለት ነው። ስለዚህ always usually sometimes እና never ሁሌ የምታደርጉትን ነገር መናገር ትችላላችሁ በእነሱ ማለት ነው። ለእናንተ ደግሞ ሆምወርካችሁ ምንድነው? ከስንት አንዴ የሚለውን ነገር ለመግለጽ in English ምን ብዬ ነው የምገልጸው? ከስንት አንዴ ማለት ነው። ኮሜንት ላይ አስቀምጡልኝ። ባይ